አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። አሁን ግን ክርስቶስ ላንቀላፉት ሁሉ ከሙታን ተነስቷል። ቤዛችን ኃያሉ ከሞት ኃይል በላይ ኃይሉ ከፍ ያለ ነው። ከመቃብር ወጣ ሞት ሳላስቀረው። አሁን ግን ክርስቶስ ላንቀላፉት ሁሉ ከሙታን ተነስቷል። ቤዛችን ኃያሉ ከሞት ኃይል በላይ ኃይሉ ከፍ ያለ ነው። ከመቃብር ወጣ ሞት ሳላስቀረው። ለእኛ ሕይወት ሊሆን ፍቅር ስቦት መጣ። በመስቀል ላይ ዋለ ዕዳችንን ቀጣ። ሦስት ቀን ሲሆነው መቃብርን ፈንቅሎ ተነሳልን ጌታ ድንጋይ አንከባሎ። አሁን ግን ክርስቶስ ላንቀላፉት ሁሉ ከሙታን ተነስቷል። ቤዛችን ኃያሉ ከሞት ኃይል በላይ ኃይሉ ከፍ ያለ ነው። ከመቃብር ወጣ ሞት ሳላስቀረው። ድንጋዩን አትመው መቃብሩንም ቢያጥሩ የመነሳቱን ቃል ከቶ አላስቀሩ። ትንቢት ተፈጸመ ቀድሞ የተነገረው ሞትን ድል ነሳልን ጌታ በትንሣኤው። አሁን ግን ክርስቶስ ላንቀላፉት ሁሉ ከሙታን ተነስቷል። ቤዛችን ኃያሉ ከሞት ኃይል በላይ ኃይሉ ከፍ ያለ ነው። ከመቃብር ወጣ ሞት ሳላስቀረው። የእርሱ ሞት ሕይወትን ትንሣኤው ትንሣኤን ሰጥቶናል በእውነት የእውነት አፍቃሪያችን በክብር ተነስቶ በክብር ተገለጠ። በትንሣኤው ብርሃን  ብርሃን                                                                                                              አሁን ግን ክርስቶስ ላንቀላፉት ሁሉ ከሙታን ተነስቷል። ቤዛችን ኃያሉ ከሞት ኃይል በላይ ኃይሉ ከፍ ያለ ነው። ከመቃብር ወጣ ሞት ሳላስቀረው። ትንሣኤ ከንበል የደስታችን ቀን ነው። እንዘምር ለጌታ ሞትን ድል ለነሳው። በጥዑም ዜማችን በስንኝ እልልታ በሁሉ ይወደስ የትንሣኤው ጌታ። አሁን ግን
ከፍ ያለ